አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የእሙረያ ቻናል ተከታታይ ቤተሰቦች ሁላችሁም ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ እሙረያ ቻናል በሰላም መጣችሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እንዲሁም ደግሞ ቪዲዮውን እስከ መጨረሻው በማየት አበረታቱኝ። ዛሬ ጓደኛዬ ጋራ ቁርስ ለሁለታችንም ቁርስ የሚሆን ልሰራ ነው እና ተከታተሉኝ። እስኪ ገምቱ እስኪ ምንድን ነው ገምቱ። የሚሰራው ቁርስ የሴቶች ጉዳይ ገምቱ እስኪ። እኔ ወላሂ ማታ አስቤው እሰራለሁ ብዬ እሷ ጠዋት ተንቅልፋችን ስንነሳ አትለኝ ወይ ጅኔ ራሱ ያሰብኩት እሱን ነው እያልኳት እና አሁን እሷ ልብስ እያጠበች ነው። እኔ ደግሞ ቁርስ ልሰራ ነው። ጎ ይሄው እኔ ግን ሰርፕራይዝ ላረጋት ነበር ያሰብኩት። እሷ ግን ሰርፕራይዝ የምትደረገው አይደለችም። ስለዚህ ይሄው በዚህ መልኩ ይሄ ወተት ነው። እሺ ወተት ጨምሬያለሁ፣ ውሃ ጨምሬያለሁ። በዚህ መልኩ ገንፎ የምትሰሩ ሰዎች ተናገርኩኝ እንደ ገምቱ ብዬ ውሃ ጨምሬያለሁ። እስከዛ ደግሞ አንዳንድ ነገሮችን አውሩ ምን ነው ወሬ ጣፍጣላችሁ እኮ ማለት ነው። ወላሂ ጊዜ ካላችሁ ስሩ። አንዳንድ ጊዜ እያመራቸውም እኮ የማይበዛው ደግሞ መስራት ሰነፍ ይሆናል። እና ገንፎ በቀላል መንገድ መስራት ይቻላል። በነገራችን ላይ ይሄ የቡላ ገንፎ ነው። እንግዲህ ትክክል ሊሆን አልሆን አሰራሩን አላውቅም፣ ግን እንደዚህ ነው የሚሰራ። አይደለሽም እንዳትሉ፣ ትክክል ነሽ፣ ባለሙያ ነሽ፣ የኛ ጀግና ነው። እና ባለፈው ጓደኛ የተሰራ ነበረ ቪዲዮ ሰርቻለሁ፣ ታችሁታል። ያችን እየቆጠብን በሳምንትም በወርም እየበላን ነው። ቶሎ ከኛ ጋር ጎረቤት የሆናችሁን ቶሎ ራስል ኪማ ማን ነው ግን ራስል ኬማ እዛ አካባቢ ያላችሁን ቶሎ አብረን እንብላ፣ አብረን እንጠጣ፣ አብረን እንካፈልና እንብላ። አብረን የበሉት ነገር ነው። ከዛ እንትኑን ዱቄት የቡላ ዱቄቱን ጨምሬ በጠበቅኩኝ። እኔ ግን ነጭ ዱቄቱን ትንሽ ጨምሬ አደርግበታለሁ። ብቻውን አልሰራም። ያኔ ቡላውን በርከት ነጭ ዱቄቱን ወጥታሹ ጋር እንደዛ ቡላውን ደግሞ ካሹ ጋር ማስካሹ ጋር አደርግበታለሁ። ግን አራናት ይሄ ነው አገር ልቆ ሲመጣ ግን ማወፈሩ ነው። ኢትዮጵያ እኮ ትንሽ ስናረግ ይወፍር ነበረ ቡላ። ሰው ታውቃለህ ካላችሁ ብዙ ሰው ነው የሚበላው። እዚህ ግን አይወፍርም ሰምኝ ማለት ነው። እና ደግሞ ቡላ ከምንድን ነው የሚዘጋጀው? የምታውቁ ነገር ነው። ከምንድን ነው የሚዘጋጀው ቡላ? ከምንድን ነው የሚዘጋጀው ንገሩኝ። ይሄው በዚህ መልኩ ልበጠብጥ ነው። አንተ ደግሞ ጓጉለህ አሉ እንዳተሳፈረኝ። እሺ በእንትን መምቻው ነበረ መበጥበጥ ያለብኝ፣ ወላኪን ትልቅ ሆኖ አስጠላኝ። ያንኛው ትንሿ ወዴት እንደሄደች ጠፋችን። በዚህ መልኩ በጠብጣለሁኝ። እንዴት ነው ትክክል ነኝ ወይስ አይደለም? እንደዚህ ነው የሚበጠበጠው። እንደዚህ ተበጥብጦ ነው የሚሰራው ቡላ። ሁለተኛ ቡላ ዱቄት ከምንድን ነው የሚዘጋጀው? ከዛ ከቆጮ ነው ወላ ከምን? ይሄንን ንገሩኝ። ከምን እንደሚሰራ አላውቅም። የመብላቱ ነገር ግን ሞት ነው፣ ወደዋለሁ ማለት ነው። ይሄው ትንሽ ደግሞ እሺ ጀማዓ እንደዚህ እየሰራን ነው። ልጅቱ ግን ጠግባብኛለች ማለት ነው። ልናገርብሽ ምን ያክል እያስቸገርሽኝ እንደሆነ እና በዚህ መልኩ እየተሰራ ነው።
ከምን እንደሆነ የሚሰራው ነገሩ እኛ ጋር እንዳለ እንዲሰራ ማለት ነው። ማን ይገዛል ታዲያ? እንደዚህ እየወደድኩት ግዢው ውድ ነው ወይ ንገሩኝ። ያ ጀማ እዚህ ደርሷል። አሁን እንግዲህ ከዚህ ይገልበጥና ማለት ነው ወደ ማጣሪያ ይሄዳል። ወደ ማጣሪያ ወደ መፍጫ ይገባል። እዚህ ደርሷል። መጨረሻውን አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጓደኛዬ ግን ተቆጥታኝ ምናምን መሰላችሁ እስካሁን ለማጨረሽም ብላ በቃ እኔ እስከሚደርስ አልጠብቅሽም መብላት ውስጥ ልበላ ነው። ከሷ ውስጥ ቀድሞ ግን የኔ ገንፎ ደረሰ። አብረን እስከ መጨረሻው እንቆይ። በዚህ መልኩ መገልበጫዬን አዘጋጅቻለሁ። ከስር ቅቤ የሚቀባው እዚህ ጋር ደግሞ ይሄን ስመን እንዴ ምንድን ነው ስሙ? ይሄ ነው። ይሄንን በዝንጅብልና በነጭ ሽንኩርት እንተነለዋለን ማለት ነው። አዘጋጅቼዋለሁ። በጣም ነው የሚጣፍጠው። እንደዚህ አድርጋችሁ ሞክሩት። ቅቤ ነው የሚለው ወላሂ። ከዛማ በኋላ ቷችሁ ባናቱ ገለብጥና ቁርሱ ወደ መበላቱ ተቃረበ ማለት ነው። ተስተካከልና ማለት ነው። ካሜራ እየተደረሰ ምርጥ አቀራረብ። በነገራችን ላይ ከአቀራረብ ነው ምግብ ደስ የሚለው። ከአቀራረቡ ይጀምራል። የምግብ ጥራቱ ሲያቀርቡት ሲያዩት ያላማረ ሲበሉት ያቅራል ይባላል እና አቀራረቡን ላይ ብናሳምር ጥሩ ነው። መቼ ነው የሚበላው ታዲያ? በዚህ መልኩ እንደዚህ ያቀራርበነዋል። ኑ ቶሎ ከኛ ጋር ቁርሳችንን እንብላ እንጠጣ። ሻይ እናፈላለን። ቀጣይ ኑ ቶሎ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው እዩት፣ አበረታቱኝ። ያው ሰው ቤት ስትሆኑ ምንም የሚሰራ ነገር የለም ሲጀመር።
በሀገራችን ሆነን እንሰራበታለን ኢንሻአላህ። ሁላችንንም ለሀገራችን በሰላም ያብቃን እላችኋለሁኝ። ይሄው በዚህ መልኩ ተቋጭቷል። ሰላም አለይኩም ወራህመቱላሂ ወበረካቱ።